እዚህ ቲክቶክ ላይ አጀንዳ አያልቅብንም። እኛም ከዝምታ በአጀንዳ እየተተረማመስን እያወራን ሀሳብ አስተያየት እየሰጠን ህይወታችን ይቀጥላል ማለት ነው። ዛሬ ደግሞ ስለ እሼና ስለ አንዲት ወጣት ነው የምናገረው። እሼ ትክክልም ነው ትክክልም አይደለም። ኦኬ፣ ይሄን ያልኩበት ምክንያት ለእሼ አድርስልኝ ይሄን ቪዲዮ። አንድ ኃጢአት የሰራ ሰው ቤተክርስቲያን አይግባ የሚል ህግ አለ ወይ? አንድ ኃጢአት የሰራ ሰው በአደባባይ ኃጢአት የሰራ ሰው ስለ ቤተክርስቲያን አይቆርቆር የሚል ህግ አለ ወይ? በነገራችን ላይ አንድ ነገር ልታስተውሉ ይገባል። እቺ ልጅ ዛሬ በአደባባይ ትዘላለች፣ በአደባባይ ትደንሳለች፣ ትጨፍራለች፣ ራቁቷን ትሄዳለች። እመኑኝ አንድ ቀን አላህ ይመልሳት ይሆናል። የምሬ ነው የምላችሁ። አንድ ቀን ተጸጽታ ወደ አምላኳ ትመለሳለች። ስለዚህ እንደዚህ እያልን ልጆች ትላንትና በሶሻል ሚዲያ ዝሙትን የሚቀሰቅስ ዳንስ ይደንሱ ነበር። ዛሬ ወደ ቤተክርስቲያን እንዴት ይገባሉ? ቤተክርስቲያን እንዴት ማስታወቂያ ይሰራሉ ብለን ማለት አንችልም። በነገራችን ላይ ባይሆን እችን ልጅ መምከር ነው፣ በአደባባይ ሳይሆን መምከር። በቃ እንደዚህ አይነት ነገር አንድ ቀን እኮ ትተዋለች። ቢሆንም ግን መምከር ነው። ኃጢአት ከጠዋት ከተነሳበት ሰዓት ጀምሮ እስከ ከሰዓት ድረስ ኃጢአት ሰርቶ ከሰዓት በኋላ ጸሎት ቢያደርግ የዚህን ሰው በደል የዚህን ሰው ኃጢአት ጌታዬ አላህ እንደሚምረው ታውቃላችሁ? ግን አታውቁም። እናንተ የምታስቡት ኃጢአት ሰርቷል ጸሎት ቢያደርግም አይማርም ነው። ነገም ተመልሶ ኃጢአት ይሰራል። ይኸውላችሁ አንዳንድ ጊዜ እስኪገባን ድረስ አሁን ጸሎት እናደርጋለን፣ አሁን ጥፋት እናጠፋለን። እስኪገባን ነው። ይሄ አለ አይደለ? አንዳንድ ጊዜ ወጣትነቱ አለ። ሰዎች ቢመክሩን ቢነግሩን የማንሰማቸው ታይም አለ። ያ ታይም ለእኛ በጣም አስቸጋሪ ታይም ነው። እውነት ለመናገር በጣም እሳት እንደዚህ እየተንቦለበለ እዚህ ውስጥ እኮ ነው የምትገቡት፣ እንደዚህ አይነት ተግባር አትተግብሩ ተብለን ብንባል ራሱ የማንሰማበት ደንቆሮ የሆንበት ታይም አለ። ስለዚህ አሁን ከእሼ የተማርኩት ነገር ቢኖር ማታ ወንጀል ስትሰሩ የቆያችሁ ጠዋት እንዴት ቤተክርስቲያን ትሄዳላችሁ ነው የምትለው። ጥሩ አይደለም። አሁን ወንጀል ሰርቼ አሁን በሰከንድ ውስጥ ከወንጀሌ ተጸጽቼ ጸሎት ባደርግ ጌታችን ተቀባይ ነው። ጌታችን አላህ ይቀበለናል። ስለዚህ እንደዚህ አይነት በጣም በተለያዩ ብልግና ውስጥ ያሉ ልጆችን ወደ ጌታችሁ ወደ ቤተክርስቲያን አትሄዱ፣ ከቄሶች ጋር አትገናኙ። ጥሩ አይደለም። ነገ እኮ እየበሰሉ ማለት ነው እንዲህ እኔ እዛ ጋር ራቁቴን ሆኜ ቪዲዮ እየለቀኩ ዛሬ ቤተክርስቲያን ስገባ ምን ይሉታል መልሼ ደግሞ ነገ ሳጠፋ እያሉ እየበሰሉ ይሄዳሉ። ስለዚህ ጸጸት ይሆናል አይደለ? እነኚህ ሰዎች ዛሬ እንትን ይላሉና ነገ ቤተክርስቲያን ሄዳቸው አጸልዩ ማለት ይሄ ተገቢ አይደለም፣ ከእሼ የሚጠበቅም አይደለም። እሺ ትላንት አጥፍተው ዛሬ ቤተክርስቲያን ቢጸልዩ እያሉ እየተማሩ ይሄዳሉ እኮ። መጠጥ ጥሩ እንዳልሆነ፣ ዝሙት ጥሩ እንዳልሆነ፣ ሐሜት ጥሩ እንዳልሆነ፣ ራቁት መሄድ ጥሩ እንዳልሆነ ቤተክርስቲያን አዘውትረው ሲመላለሱ ይገባቸውና ይተውታል። እንደዚህ አይነት ነገርን ስብከት ላይ መስበክ ላይ ብታዘወትሩ ነው እንጂ አንድን ሰው ብቻ ለይቶ እንደዚህ ማብጠልጠሉ ተገቢ አይደለም። እቺ ልጅ በቃ ሲጀመር አሁንም የበለጠ ራቁትሽን ሂጂ እያላችኋት ነው። እንደዛ አይደለም። እዚህ ጋር ይሄ ምንድነው እሱ የቤተክርስቲያን ሰዎች ትኩረት ሊያደርጉበት የሚገባው ነገር ምንድን ነው? ትምህርታቸው ላይ በተለይ አለባበስ ላይ ቤተክርስቲያን ስትገቡ ከቤተክርስቲያን ወጥታችሁም አለባበሳችሁን አሳምሩ ተብሎ ትምህርት ላይ በጣም አደገኛ ፎከስ እያደረጉ ያስተማሩ ከሆነ እመኑኝ የክርስትና እምነት ተከታዮች የማይለብሱበት ምክንያት ምንም የለም። ይለብሳሉ፣ ግን ትምህርቱ ላይ በጣም ዝቅተኛ። ለምን እኔ ያደግኩበት አካባቢ ራሱ
በዚህ አይነት ትምህርቱ ያለ አይመስለኝም። ልብሳቸው ላይ ፎከስ አድርጉ። በተለይ ልብሳቸው ላይ የመጀመሪያ አንድ ሴት ልጅ ስትር ካለች ትክክለኛ ልብስ ከለበሰች ማለት ነው ሌላው እየገባት ይሄዳል። ገባችሁ? በነገራችን ላይ ሙልት ያለ ቀሚስ ስንለብስና ማለት ነው የተቆራረጠ ልብስ ስንለብስ አስተሳሰባችን ራሱ አንድ አይደለም። እመኑኝ። የተጣበቀ ልብስ ስንለብስ በራሳችን ነፍሳችንን ራሱ በራሳችን የምናንቀሳቀስ ይመስለናል። የሰውነታችንን ቅርጽ ራሳችን እያየን ራሳችን መልስ እንሰጣለን። ሙሉ ልብስ ስንለብስ ደግሞ እንደዛው። እመኑኝ፣ የምንለብሳቸው ልብሶች ራሱ አይምሯችን ላይ የሚያመጡት ተጽዕኖ የሚያመጡት የሆነ እንትን አለ። ሙሉ ልብስ ስንለብስ የሆነ ያረጀን በቃ የሆነ እኛ ሰዎች ፊት የማንታይ ምናምን የሚመስለን አለን። አብዛኞቻችን ከ100% 100 ማለት እችላለሁ። የተጠባበቀ ልብስም ስንለብስ ያዩናል። ሼፓችን፣ ቅርጻችን፣ ሰውነታችን፣ ቁመታችን፣ ልብሳችን በራሱ የእኛን አይምሮ ገደል ይከተዋል። የምንለብሰው ልብስ ከዛ ጀምሮ ትምህርት ቢሰጥ ልብሳችሁ ይመር። ቤተክርስቲያን ስትመጡ ብቻ አይደለም ነጠላ ለብሳችሁ መምጣት ያለባችሁ። ቤተክርስቲያን ስትገቡ ብቻ አይደለም የተጠባበቀ ልብስ ለብሳችሁ መምጣት ያለባችሁ። ይሄ ትምህርት በደንብ ቢሰጥ እነኚህ እህቶቻችን ሴቶች በቃ ስርዓታቸውን ይዘው በውጭም በውስጥም በቤተክርስቲያን ውስጥም ከቤተክርስቲያን ውጭም በደንብ እየለበሱ ይሄዳሉ ብዬ ነው ማስበው። እሺ በአደባባይ እንደዚህ ይችል ልጅ እንዴት ማስታወቂያ ትሰራለች ብለህ ማለት የባስ ደግሞ ራቁትሽን ሂጂ አንቺ እዚህ ጋር በደል ሰርተሻል፣ አምላክሽን አምፀሻልና ቤተክርስቲያን አይገባሽም። ጥሩ አይደለም። በጣም ትልቅ 99 ሰው ገለው እኮ መግደል ማለት እኮ ራቁት ከመሄድ የበለጠ ትልቅ ወንጀል ነው። አንድን ሰው ያጠፋ የዓለምን ሕዝብ እንዳጠፋ ነው የምቆጥረው ይላል እስልምና ላይ። ተመልከት፣ የዓለም ሕዝብን ማጥፋት ማለት ቀልድ ነው እንዴ? አንድ ነፍስ ምንም ጥፋት የሌለበትን ነፍስ ማጥፋት ማለት የዓለምን ሕዝብ እንዳጠፋ አላህ ዘንድ በወንጀል ይመዘገባል። ያ ከሆነ እች ልጅ ሰው አላጠፋችም፣ ራቁቷን ሄደቻ ማለትም ሰውነቷን የሚያሳይ ልብስ ነው የለበሰችው። እናም ደግሞ ትደንሳለች፣ ትጨፍራለች። ሌላው ደግሞ ሽማግሌ ባገኝ ወይም ሀብታም ባገኝ አልጠላም፣ ያ መብቷ ነው። ግን እኔ አሁን እዚህ ጋር የምቃረነው እቺ ልጅ ወንጀል የሰራችው በምድር ላይ አይደለም፣ ለሰዎች አይደለም ወንጀል የሰራችው። ወንጀል የሰራችው የፈጣሪዋን ሕግን የጣሰችው እንደገና ደግሞ ነፍሷን የቀጣችው እቺ ሴት ልትመከር ይገባል። ቤተክርስቲያን አትግቢ ልትባል፣ የቤተክርስቲያን ማስታወቂያ ልትስሪ አይገባም በፍጹም። 99 ሰው የገደለ እንኳን መስጊድ ገብቶ ይሰግዳል እኮ አልኩ። ምን ትላለህ እንዴ? ቤተክርስቲያን ገብቶ መጸለይ ይችላል። እዚህ ጋር ሂሳቡ ከአላህ ጋር ነው፣ ከፈጣሪው ጋር ነው። በድብቅ እኮ ብዙ ወንጀል እንሰራለን። ታዲያ በድብቅ የምንሰራው በግልጽ የምንሰራው ወንጀል አንድ ነው። አምላክ ዘንድ ቅጣቱ ቅጣት ነው። አላህ ይጠብቀን። ስለዚህ እንደዚህ አይነት ልጆችን የባሰ እሳት ውስጥ ከመክተት እንቆጠብ። ተመለሱ እንበላቸው። እንደዚህ አይነት ማስታወቂያ ራሱ ሶሻል ሚዲያ ላይ ለነሱ ብለን መስራት የለብንም። እበዱ ማለት እኮ ነው። እበዱ። አሁን አንተ ጀመርከው፣ እሷ ቀጠለች፣ እየተያያዘ ጥሩ አይደለም፣ ጥሩ አይደለም።